ወይዘሮ በረከት ወርቁ በረከት ገበሬዋን ጨምሮ 4 ሰዎችን በወንጀል እንደሚፈልጋቸው የኢትዮጵያ ፌዴራል ፖሊስ አሳወቀ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የውሃት ቡድን ዛሬ ሚያዝያ 30 2018 ዓ.ም በታጣቂዎቹ ጥብቅ ጥበቃ ተደርጎለት በጊዜያዊ አስተዳደሩ የካቢኔ መሰብሰቢያ አዳራሽ ውስጥ የካቢኔ ስብሰባ ጀምሬያለሁ ብሏል በማለት ወቀሱ። የሱዳን ወታደራዊ መንግስት ተጨማሪ ጦር ሰራዊት እና ጸረ አውሮፕላን መሳሪያዎችን ወደ ኢትዮጵያ ድንበር አስጠግቷል ተባለ። ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጃርቲው ባርማሽ ተመልካቾቻችን እንደምቆያችሁን የዕለተ አርብ ሚያዝያ 30 2018 ዓ.ም ሰበር መረጃዎችን ይዘንላችሁ ቀርበናል። መረጃዎቻችን ቶሎ እንደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ቆዩ። ወይዘሮ በረከት ወርቁ በረከት ገበሬዋን ጨምሮ 4 ሰዎችን በወንጀል እንደሚፈልጋቸው የኢትዮጵያ ፌዴራል ፖሊስ አሳወቀ። ፖሊስ በከባድ የሙስና ወንጀል እንደሚፈልጋቸው ነው ያሳወቀው። ግለሰቦቹ የኢትዮጵያ ነዳጅና ኢነርጂ ባለስልጣን ምክትል ዋና ዳይሬክተርና የኢትዮጵያ ነዳጅ አቅራቢ ዋና ድርጅት ዳይሬክተርን ጨምሮ በገበያ ላይ የነዳጅ እጥረት እንዲከሰት አድርገዋል ተብለው ክስ ከተመሰረተባቸው 13 ግለሰቦች መካከል ይገኙበታል። የሱዳን ወታደራዊ መንግስት ተጨማሪ ጦር ሰራዊትና ጸረ አውሮፕላን መሳሪያዎችን ወደ ኢትዮጵያ ድንበር አስጠግቷል ተባለ። ሱዳን ወታደሮቿንና ጦር ጸረ አውሮፕላን መሳሪያዎቿን ወደ ኢትዮጵያ ድንበር ያስጠጋቸው የቤኒሻንጉል ጉሙዝ አዋሳኝ በሆነው ብሉ ናይል ግዛት እንደሆነ ብሉምበርግ ዘግቧል። የሱዳኑ ጦር ሰራዊት ጀነራል ጃፌር ኡመር በአካባቢው አዲስ እንቅስቃሴ አለ በማለት እንደተናገሩት የዜና ምንጩ ጠቅሷል። የሱዳን መንግስት የአማራ ክልል አዋሳኝ በሆነውና ዳጋሪፍ ግዛት ውስጥ በሚገኙት ጋላባት እንዲሁም ከኢትዮጵያ ጋር በምትወዛገብበት አልፋሽጋ የተዘገበው ሱዳን ትሪቡን ጋዜጣ ነው። የሱዳን ወታደራዊ መንግስት ይህ እርምጃ የወሰደው ከባህር ዳር የተነሳ የኤምሬቶች ድሮን በካርቱም አውሮፕላን ማረፊያ ላይ ጥቃት ፈጽሟል በማለት ከከሰሰ ወዲህ ነው። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የውሃት ቡድን ዛሬ ሚያዝያ 30 2018 ዓ.ም በታጣቂዎቹ ጥብቅ ጥበቃ ተደርጎለት በጊዜያዊ አስተዳደሩ የካቢኔ መሰብሰቢያ አዳራሽ ውስጥ የካቢኔ ስብሰባ ጀምሬያለሁ ብሏል በማለት ወቀሱ። ጀነራል ታደሰ ድርጊቱ ቀጣይ አደገኛ ምዕራፍ መጀመሩ ይፋ የሆነበት አጥፊ እንቅስቃሴ ነው በማለት በጽሕፈት ቤታቸው ማህበራዊ ትስስር ገጽ ላይ ዛሬ ቀትር ላይ ባወጡት አጭር መግለጫ ላይ ኮንነዋል። ይህ ህገወጥ ተግባርን ተከትሎ በትግራይ ህዝብ ላይ ለሚደርስ ሁሉ አቀፍ ጥፋትና አደጋ ተጠያቂው በጉልበት ያስተዳደሩን ስልጣን ለመያዝ እየሞከረ ያለው አካል ነው ሲሉ ጀነራል ታደሰ አስጠንቅቀዋል። ዛሬ ጠዋት የውሃት ሊቀመንበር አዲስ አዋቅር ያለው ያሉትን ካቢኔ ስብሰባ ሲመሩ የሚያሳዩ ምስሎች ውሃት በማህበራዊ ትስስር ገጹ ላይ አሰራጭቶ ነበር። በተያዘ ዜና ዛሬ ከረፋዶ 5:37 ገደማ በመቀሌ ከተማ ላይ የጦር ጀት ሲበር ታየ። በከተማዋ ላይ የጦር ጀት ሲበር በተያዘው ሳምንት የዛሬው ሁለተኛ ጊዜ ነው። በከተማዋ ላይ የጦር ጀት ሲበር በተያዘው ሳምንት ውስጥ የዛሬው ለሁለተኛ ጊዜ ነው። የጦር ጀት በከተማዋ ላይ በድጋሜ መታየቱ ነዋሪዎችን ስጋት ላይ እንደጣለ ከክልሉ የወጡ መረጃዎች አመላክተዋል። የጦር ጀቱ ከየት እንደተነሳ ለጊዜው አልታወቀም። ተዋጊ ጀቱ በከተማዋ ላይ ሲበር የታየው ደብረጽዮን ገብረ ሚካኤል ከጦርነቱ በፊት በተካሄደው ክልላዊ ምርጫ መሰረት አቋቋምኩት ያሉትን የትግራይ ካቢኔ የመጀመሪያውን ስብሰባ እያደረገ በነበረበት ሰዓት ላይ ነው። የትግራይ ክልል ምክር ቤት ፕሬዝዳንት አድርጎ የመረጣቸው ደብረጽዮን ገብረ ሚካኤል የመጀመሪያውን የካቢኔ ስብሰባ በመቀለ አካሄዱ። የትግራይ ክልል ምክር ቤት በቅርቡ ፕሬዝዳንት አድርጎ የመረጣቸው ደብረጽዮን ገብረ ሚካኤል በዛሬው ዕለት በመቀሌ ከተማ በሚገኘው የፕሬዝዳንት ጽሕፈት ቤት ደጀን አዳራሽ ውስጥ የመጀመሪያውን የካቢኔ ስብሰባ በመምራት በይፋ ስራ መጀመራቸው ተገለጸ። የክልሉ ካቢኔ ስብሰባዎቹ በሚካሄድበት በዚህ አዳራሽ የተደረገው የካቢኔው ስብሰባ ትኩረት ያደረገው በትግራይ ክልል እየተከናወኑ ባሉ የድህረ ጦርነት የማገገም ጥረቶች ላይ ሲሆን በተለይም ቅድሚያ የሚሰጣቸው አስተዳደራዊ ጉዳዮች፣ ተቋማትን መልሶ መገንባትና የማህበራዊ አገልግሎት አቅርቦት ላይ ውይይት መደረጉን አስተዳደሩ አሳውቋል። ይህ ክስተት የተከናወነው የትግራይ ክልል ከጦርነት በፊት የነበረው ምክር ቤት በድጋሜ በመቋቋሙ በጥቂት ቀናት ውስጥ ነው። የምክር ቤቱ ዳግም መቋቋም በፌዴራል መንግስቱ እውቅና ከተሰጠው የትግራይ ጊዜያዊ አስተዳደር
ጋር የፖለቲካ ውጥረት መፍጠሩን ብዙዎች በመግለጽ ላይ ይገኛሉ። ፖሊስ ከፋኖ ታጣቂዎች እንዲሁም ከኤርትራና ከሱዳን ጀነራሎች ጋር ግንኙነት በመፍጠር በአዲስ አበባ የሽብር ጥቃት ለመፈጸም አቅደዋል በተባሉ 11 ተጠርጣሪዎች ላይ ተጨማሪ የምርመራ ጊዜን ጠየቀ። በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት የቀረቡት ጀነራል አስናቀው ሲሳይ ይመሩታል የተባለው የኢትዮጵያ ቃል ኪዳን ድርጅት የተባለ ህገወጥ አደረጃጀት አባላት ናቸው በተባሉ ተጠርጣሪዎች ላይ ምርመራ እያደረገ መሆኑንም ያስረዳል። ጀነራል አስናቀው አብርሃም መሐመድና አያሌው ሞላና ቀሲስ ክንዳለም አሻግሬን ጨምሮ 11 ተጠርጣሪዎች የሚገኙበት ቡድን አዲስ አበባን በአራት ወታደራዊ ቀጠናዎች በመከፋፈልና ከታጣቂዎች ጋር በመቀናጀት ለከተማ ውጊያ ሲዘጋጅ እንደነበር በሰነዱ ላይ ተጠቅሷል። ፍርድ ቤቱ የፖሊስን ምርመራ ውጤት መርምሮ ትዕዛዝ ለመስጠት ለግንቦት 3 ቀን ተለዋጭ ቀጠሮም ሰጥቷል። ጀነራል አስናቀው በደርግ መንግስት የጦር መኮንን የነበሩም ናቸው። ገዢው ብልጽግና ፓርቲ ትላንት በአማራ ክልል ምስራቅ ጎጃም ዞን ደብረ ማርቆስ ከተማ በጠራው የምርጫ ቀስቀሳ ላይ ያልተሳተፋችሁም የምርጫ ካርድም አላወጣችሁም የተባሉ 7 የደብረ ማርቆስ ፖሊቴክኒክ ኮሌጅ መምህራንና 28 ተማሪዎችን በደህንነት ሰዎች ታፍነው እንደተወሰዱ ኮሌጁ አሳውቋል። ኮሌጁ ዛሬ በማህበራዊ ትስስር ገጾ ባወጣው መግለጫ ባለፈው 30 ቀናት የኮሌጁ ተማሪዎችና መምህራን የአስተዳደር ሰራተኞች በግዳጅ ከ5 እስከ 7 የሚደርስ የምርጫ ካርድ በተለያዩ ሰዎች ስም እንዲያወጡ እንደተገደዱና ድርጊቱን በመቃወም ለሚመለከተው አካል አቤቱታ ማቅረቡንም ገልጸዋል። የኮሌጁ አስተዳደር የምርጫ ካርድ የወሰዱና ያልወሰዱ መምህራን፣ ሰራተኞችና ተማሪዎችን ለይቶ ሪፖርት እንዲያቀርብ በደብዳቤ በተደጋጋሚ እንደተጠየቀና ኮሌጁ በምርጫ ሂደቱ በቀጥታ እንዲሳተፉ እየተገደደ መሆኑን የኮሌጁ መግለጫም አውስቷል። ኮሌጁ አግባብ በቁጥጥር ስር የዋሉ የኮሌጁ መምህራንና ተማሪዎች በአስቸኳይ እንዲለቀቁም ጠይቋል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በቀጣዮቹ ቀናት ወደ ኢትዮጵያ፣ ኬንያና ግብጽ ያቀናሉ ተብሎ ይጠበቃል። ማክሮን አዲስ አበባ የሚገቡት በመጪው ረቡዕ ሲሆን በቆይታቸው የአፍሪካ ህብረት ሊቀመንበር ሙሐመድ የሱፍና ከተመድ ዋና ጸሐፊ አንቶኒዮ ጉተሬስ ጋር እንደሚወያዩም የፈረንሳዩ የዜና ወኪል ዘግቧል። ማክሮን ኬንያ በመጪው ሰኞና ማክሰኞ በምታስተናግደው አፍሪካ ፎርዋርድ በተሰኘው የአፍሪካ ሀገራት መሪዎችና የአህጉራዊ የንግድ ድርጅቶች ኃላፊዎች ስብሰባ ላይ እንደሚገኙ ዘገባው አመላክቷል። ስብሰባው በኢኮኖሚ ልማትና ድንበር ዘለል ኢንቨስትመንት ዙሪያ ለመምከር ያለመ ነው። ፈረንሳይ ከቀድሞ ቀኝ ግዛቶቿ የምዕራብ አፍሪካና ሀላል ሀገራት ጋር የነበራት ግንኙነት መበላሸቱን ተከትሎ ከሌሎች አፍሪካ ሀገራት ጋር ግንኙነቷን ለማጠናከር እንቅስቃሴ በማድረግ ላይም ትገኛለች። ውድ አድማጭ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ሰበርና ወቅታዊ መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም ቆዩን።